ከ100 ሺህ ብር በላይ የሚሰጡ እነኚህ 3 ፕላትፎርሞች ስልካችሁን ብቻ በመጠቀም ያለምንም ኮላተራል ወይም ያለምንም ማስያዣ ከ100 ሺህ ብር በላይ ብድር የሚሰጡ እነኚህ 3 ፕላትፎርሞች አሉ። ሶስቱንም በዝርዝር እናያቸዋለን። የመጀመሪያውና ዋነኛው ምቹ ነው። ምቹ ላይ ከ100 እስከ 300 ሺህ ብር የሚደርስ ብድር ማግኘት ትችላላችሁ። ምቹ አፕሊኬሽኑን ከፕሌይ ስቶር ወይም ከአፕል ስቶር አውርዳችሁ በትራንዛክሽናችሁ መሰረት ወይም ትራንዛክት ባደረጋችሁ ልክ ብድር በወሰዳችሁ ልክ የሚያድግ ነው። እስከ 300 ሺህ ብር ለመበደር ግን ንግድ ፍቃድና የሰው ዋስ ያስፈልጋችኋል። ነገር ግን እስከ 100 ሺህ ብር ለመበደር ትራንዛክሽናችሁን ብቻ በማየት ብድር የሚሰጣችሁ ትልቅ ፕላትፎርም ነው። ምቹ በጣም ቆንጆ የሆነ ከአሁን በፊትም ስለ ምቹ ብቻ ቪዲዮ ሰርችላችኋለሁ፣ እዛ ላይ ማየት ትችላላችሁ። ዛሬ ግን ከ100 ሺህ ብር በላይ መበደር ለምትፈልጉ 3 የቢዝነስ አማራጮችን ወይም የአበዳሪ አማራጮችን ነው ይዤ የመጣው። ስለዚህ አንደኛ ላይ ያስቀመጥኩት ምቹን ነው ማለት ነው። ምቹ ላይ ከ100 ሺህ እስከ 300 ሺህ ብር መበደር ትችላላችሁ። ሁለተኛው ደግሞ ቴሌብር መላ ላይ ነው። እንግዲህ ቴሌብር መላ ላይ ከ100 ሺህ ብር በላይ መበደር ትችላላችሁ። ማክሲመሙ ኦልሞስት 120 ሺህ አካባቢ ይመስለኛል። ቴሌብር መላ ላይ ከሌሎች ባንኮች ጋር በተሳሰረ ዳሽን ባንክ፣ ሲንቄ ባንክ እንዲሁም ዳሽን ባንክ፣ አዋሽም አለ፣ ንግድ ባንክም አለ። እነኚህ ላይ በደንብ ትራንዛክት ባደረጋችሁ ቁጥር፣ አብራችሁ ኢንጌጅ ባደረጋችሁ ቁጥር፣ አብራችሁ ትራንዛክሽን በሰራችሁ ቁጥር እስከ 120 ሺህ ብር ድረስ መበደር ትችላላችሁ። ምናልባት ቴሌብር ላይ እስከ 20 ሺህ 25 ሺህ ብቻ የሚመስላችሁ ሰዎች በጣም ተሳስታችኋል። በደንብ የምትበደሩ ከሆነ ቶሎ የምትበደሩ ቶሎ የምትሰሩበት ትራንዛክሽን በደንብ የሚያድከውን በየጊዜው አፕዴት እያደረጉላችሁ ነው የሚሄዱት። ስለዚህ የመበደር አቅማችሁን በጣም ከፍ እያለ እስከ 120 ሺህ ብር መበደር ትችላላችሁ ማለት ነው። ትንንሽ 5 ሺህ 10 ሺህ ምናምን ተወስናችሁ ከሆነ ትራንዛክሽን በደንብ አካሄዱ፣ እንዲሁም ብድር ውሰዱ፣ በሰዓቱ መልሱ። ይህ የብድር ሂስትራችሁ ተጠራቅሞ እስከ 120 ሺህ ብር ወደፊት መበደር ትችላላችሁ ማለት ነው። ይህ ቴሌብር መላ ላይ የተቀመጠው ሁለተኛው ከ100 ሺህ ብር በላይ መበደር የምትችሉበት ፕላትፎርም ነው ማለት ነው። ሶስተኛ የምናመጣው ወይም በሶስተኛ ደረጃ የምናየው ደግሞ የባንኮች የዲጂታል አማራጭ። ለምሳሌ ንግድ ባንክን ማየት ይቻላል። ደሞዝ በሲቢ ብር የሚከፈለው ማንኛውም ሰው እስከ 300 ሺህ ብር መበደር ይችላል ይላል። በባንኮች የዲጂታል አማራጭ ማንኛውም ባንክ ሊሆን ይችላል፣ ዳሽን ሊሆን ይችላል፣ ንግድ ባንክ ሊሆን ይችላል፣ አዋሽ ሊሆን ይችላል፣ ስንቄ ሊሆን ይችላል፣ ኦር ዋትኤቨር ማንኛውም ባንክ በዲጂታል ሌንዲንጋቸው ወይም በአፕሊኬሽናቸው ከ100 ሺህ ብር በላይ መበደር ትችላላችሁ። ይህ የሚሆነው ግን ሁሌም እንደምላችሁ ትራንዛክሽናችሁ በጣም ሃይ የሆነ ወይም ትራንዛክት ማድረግ ይኖርባችኋል። ሁለተኛ ላይ ትንሽም ብር ብትሆን የብድር ሂስትሪ ወይም የብድር ሂስትራችሁን በገነባችሁ ቁጥር ነው ማለት ነው። ስለዚህ ከ100 ሺህ ብር በላይ መበደር ትችላላችሁ ብዬ ስገልጽ በአንድ የገብታችሁ መበደር አይደለም። መጀመሪያ 10 ሺህ፣ 5 ሺህ፣ 3 ሺህ፣ 2 ሺህ ሊሆን ይችላል። ግን በተበደራችሁ ቁጥር ወይም የብድር ሂስትሪያችሁ ባደገ ቁጥር፣ በሰዓቱ በመለሳችሁ ቁጥር፣ እንዲሁም ትራንዛክሽናችሁ ባደገ ልክ የብድር ካፓሲቲያችሁ ወይም የመበደር አቅማችሁን በዛው ልክ በጣም ከፍ እያለ ይሄዳል ማለት ነው። ስለዚህ ምናልባት ቪዲዮዎችን በሙሉ ስታይ ወደ ኋላ የሚሄዳችሁ እስከ 300 ሺህ ብር መበደር ትችላላችሁ። እስከ 100 ሺህ ብር ብዬ ቪዲዮ ሲሰራ which is አንድ አፕሊኬሽኑን ከፍታችሁ 100 ሺህ ብር መበደር አይደለም። እንደዚህ አይነት ፕላትፎርም ኢትዮጵያ ውስጥ የለም። ኢቭን ምንድነው የሚሆነው? ብድር በምትጠይቁበት ጊዜ በጣም በትንሹ ነው የሚያስጀምሯችሁ። ግን ኢሚዲየትሊ አድጎ እዛ ደረጃ እንደሚደርስ እርግጠኛ ስለሆንኩና ቼክ ስላደረኩ ነው ቪዲዮ የምሰራላችሁ። ምናልባት ባንዴ የሆነ ፕላትፎርም ላይ ሄዳችሁ እስከ 300 ሺህ ብር ስለተባላችሁ 300 ሺህ ብር ጠይቁ የሚሰጣችሁ የለም። ግን ትራንዛክሽን ባካሄዳችሁ ቁጥር እንዲሁም ብድር በወሰዳችሁ ቁጥር እያደገላችሁ ሄዶ ማክሲመም ሊሚቱ እዚህ አማውንት ላይ ይደርሳል ማለት ነው። ስለዚህ ይሄን ሁሌም በቪዲዮዎቼ እንደምታዩት በደንብ እያብራራሁ ምነግራችሁ ምናልባት ቪዲዮን የመጀመሪያ ፔጅ አይታችሁ ወይም ተምኔሉን አይታችሁ 300 ሺህ ብር መበደር እችላለሁ ሳይሆን ኖርማሊ መበደር የምትችሉት እስከዛ ሊሚት ነው። ግን ያን ለማድረግ መሄድ ያለባችሁን ስቴፕ መሄድ አለባችሁ ማለት ነው። እኔ ተጠቀስኩላችሁ። ይህ ዩቲዩብ ቻናል
ፋይናንስ እና ቢዝነስ ኢንፎርሜሽኖችን ብቻ የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በፍጹም እንዳይረሳ። ዛሬ ሰብስክራይብ ካላደረጋችሁ የሆነ ቀን ሰብስክራይብ በግድ ታደርጋላችሁ። ስለዚህ አሁኑኑ አድርጉ። እንዲሁም ቪዲዮ ላይክ አድርጋችሁልኝ ውጡ። ለብዙዎች እንዲደርስ ሼር ማድረግ በፍጹም እንዳይረሳ። በቀጣይ በአዲስ የቢዝነስ እና የፋይናንስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።